ገብቻለሁ ግን ድምጽሽ የምር የወንድ ነው ያስላል። ታድለሽ። እንደዚህ እኮ አንዳንዴ እኮ አደርጋለሁ እንደዚህ ማርያም በር ሳንኳኳ ዞላ አለ ማለት የምር ግን ዞላ መስሎኝ ማለት ነው። ቆይ ዝም በል ምናምን እያልኩ ነበር። የዞላ ድምጽ እንደዚህ ነው እንዴ? ከኔ ድምጽ ይጎራል። ከዞላ ድምጽና ከኔ ድምጽ ማን ነው? ኢየሱስ ሰላም ጤና ይስጥልኝ። እንዴት ናችሁ? የቅኔ ዩቲዩብ ተከታታዮች በሙሉ ሰላምታ ይድረሳችሁ በያላችሁበት። በጣም እንደምወዳችሁ ታውቃላችሁ። እንግዲህ አሁን ሰሞኑን የሰራነው ድራማዎች ስላሉ እዛ ላይ ይጠብቁን። የተሳተፉ እንደገና ደግሞ ጓደኞቼ ሰብስክራይብ አድርጉ የሚለውን ቪዲዮ ከዚህ በኋላ አስቀምጥላችኋለሁ፣ እየገባችሁት። አመሰግናለሁ። ሰላም እንዴት ናችሁ? ውድ የቅኔ ዩቲዩብ ተከታታዮች በሙሉ እንግዲህ የምንወዳት የምናደንቃት በብዙ ስራዎች በቲያትር በፊልም በግጥም የምናውቃት አንጋፋው አርቲስት መቅደስ ዩቲዩብ ከፍታለች። እሱ ነው ቅኔ ዩቲዩብ ይላል። ሁላችሁም እየመጣችሁ ዩቲዩብን ሰብስክራይብ አድርጉ። በሚገርም ሁኔታ አዳዲስ የሚገራርሙ ድራማዎችን ይዛላችሁ ትመጣለች። እርግጠኛ ነኝ አታፍሩ። ምርጥ ዩቲዩብ ነው። ሁላችሁም አሁን ሰብስክራይብ አድርጉ። እንወዳችኋለን። ይመቻችሁ። እየገባችሁ እንግዲህ ሰብስክራይብ አድርጉ። ላይክ ሼር ምንድነው ሌላ ደግሞ ላይክ ሼር ኮሜንት እንዲሁም ሁላችሁም ሰብስክራይብ አድርጉ። ሰላም ውድ የመቅድ ቤተሰቦች ቅኔ ዩቲዩብ ሰብስክራይብ አድርጉ። እንግዲህ ቅኔ ዩቲዩብ የምትወዷት የምታከብሯት አርቲስት መቅደስ በነገራችን ላይ ይገባታል። የእውነት አመለሸጋዋ የመቅዲን ዩቲዩብ ቅኔ ዩቲዩብን ሰብስክራይብ እያደረጋችሁ ጠብቁን። በቅርብ ቆንጆ የሚገራርሙ ስራዎችን ይዛላችሁ ተቀርባለች። በጣም ስለምተማመንባት ነው። ሰብስክራይብ አድርጉ። ላይክ ሼር እንዳይረሳ። ይሄ የጸደይ ፋሚሊ ነውና ሰብስክራይብ በማድረግ እህታችን አበረታቱልን። እንወዳችኋለን። ሪላክስ። በነገራችን ላይ ወንዴ በጣም ጎበዝ ነው። አስተምርሻለሁ። በነገራችን ላይ ወንዴ በጣም ጎበዝ እኮ ነው። ሰማኝ። አንድ መጀመሪያ ሰላም በላቸው ቤተሰቦች። ሰላም የቅኔ ቤተሰቦች እንዴት ናችሁ? ከዛ ጥያቄ ሳይሆን እኔ የምለው ትደግማለህ። ኮርስ ደግማለሁ። ፍሮንት ማለት ነው። ሳቄን ሳቅ ቢያስቀው ሳቄ ስቆ በሳቅ ባያስቅም ሳቅ ሳቅ ይሳቃል ሲሳቅ። አንድ በነገራችን ላይ ድጋሚ ሲባል ብዙ ጊዜ ማለት ነው ቲክቶክ ላይ ራሱ ሳስፈል ድጋሚ ሲል ይጠፋኛል። ድጋሚ አንዴ ሳቄን ሳቅ ቢያስቀው ሳቄ ስቆ በሳቅ ባያስቅም ሳቅ ሳቅ ይሳቃል ሲሳቅ። ሳቅ ቢያስቀው ሳቄ ቢስቅ በሳቅ ሳቅ ሲያስቆ እንዴት ሳቅ ደስ ይላል። እስካሁን ካስዋልኳቸው ሰዎች በጣም የተጠጋው ያንተ ነው። እንኳን ደስ አለህ። ስለዚህ አሁን አዲስ የዩቲዩብ ቻናል ከፍቻለሁ። ቅኔ ይባላል። እዛ ላይ ደግሞ ተከታታይ ድራማዎች፣ ሙሉ ፊልሞች፣ ሾርት ሙቪዎች ምናምን ነው የሚተላለፈውና ሰብስክራይብ እንዲያደርጉልኝ ነገር ከዛ በፊት አንድ ነገር ማለት ፈልጋለሁ። መቅዲ እጅግ በጣም ታለንት ያላት የሚገርም ተዋናይ ናት። አቅም ያላት እጅግ በጣም ደስ የምትል ባህሪዋ እጅግ በጣም መልካም የምር ይሄ ምንድነው የሚባለው አብሮ መስራት ውስጥ ያገኘኋት ምርጥ ጓደኛዬ ናትና የራስሽ ቻናል ስለከፈትሽ በራስሽ ቻናል ስለመጣሽ እጅግ በጣም ፕራውድ አድርጌያለሁ። ኮርቼብሻለሁ።
አመሰግናለሁ። ከዛ እንደዚች አይነትን እንስት ደግሞ በምን አይነት መንገድ በጥበብ መንገዷ ከፍ አድርገን መብራቱ መጣለ ማገዝ አለብን። ትችያለሽ፣ አቅማለሽ ብቻም ሳይሆን ረድተን ወደ ከፍታዋ ማምጣት አለብንና ቅኔ ቲዩብን ሰብስክራይብ በማድረግ በመከታተል ላይክ በማድረግ ቤተሰብ መሆን እንዳለብን እጠይቃለሁ። እርግጠኛ ነኝ ቤተሰቦቼን የምታገኙ የማውቃችሁ ፋሚሊ እንደምትሆኑ እርግጠኛ ነኝ። አመሰግናለሁ ወንዴ። በነገራችን ላይ ወንዴ በጣም ቅን ሰው ስለሆነ ነው የኔ ቅንነት የታየውና አመሰግናለሁ። በጣም አመሰግናለሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በአዲስ ነገር መተናል። እንግዲህ እህታችን መቅድዬ አዲስ የዩቲዩብ ቻናል ከፍታለች። ቅኔ ዩቲዩብ ቻናል ነው። ስለዚህ እየገባችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ እንጋብዛችኋለን። እንዲሁም ደግሞ በጣም ቆንጆ ስራዎችን ይዛ እንደምትመጣ እሷም ይኸው ቃል ትገባላችኋለች። የተሰሩ ስራዎች ስላሉ እነሱን ይዘን እንመጣለን። ቆንጆ ስራ ነው። ስለዚህ ገብታችሁ ሰብስክራይብ አድርጉ። እንወዳችኋለን። እንግዲህ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት እንግዲህ አልጠራጠርም። የገባችሁ ቅኔ ቲዩብን ሰብስክራይብ አድርጉልኝ። ብዙ ቆንጆ ስራዎችን ይዘን እንመጣለን ብለን አስበናል። አመሰግናለሁ። ወዳችኋለሁ። ባይ